ምንድን ማሚዬ ሁሌ ድግስ ነው እንደዚህ ቤት ማንዬ እንኳን አደረሰህ በመጀመሪያ ዛሬ እንግዲህ በቤታችን የተገናኘ ነው የድርጅቶቻችንን ስታፎቻችንን ነው የሰብለ እንጀራን የሶርስ ኦፍ ናይል ማንፓወርን የሶርስ ሰርቪስ እና የመናኮ ማንፓወርን ስታፎቻችንን ነው ዛሬ ራት የጋበዝ ነው አንደኛ ገናን በማስመልከት ማለት ነው ሌላው ደግሞ እንደሚታወቀው ለአንድ ድርጅት የጀርባ አጥንቶች ያው ባለቤት ነው ይባላል እንጂ ትልቁ ነገር አንድን ድርጅት የሚጥሉትም የሚያነሱትም ትልቅ ደረጃ የሚያደርሱት ሰራተኞች ናቸው እዚህ ውስጥ አሁን የምታያቸው ኢንዶኔዥያዎች አሉ ፊሊፒን ስሪላንካ ኢትዮጵያ ኬንያ ኡጋንዳ ኢጅፕት ባንግላዴሽ አይ ዶንት ኖ ያልጠራው ዜጋ ቀላል አቀም እንጂ አረቦችም አሉ ከሱዳን አሉን ስታፎቻችን ከነሱ ጋር ነው እንደዚህ እንግዲህ ፏፈሽ ብለን እንጀራና ወጣችንን ደግሞ ለምደውታል አጎታራ ስራቱ ከነሱ ብንማር የልምድ ልውውጥ ያስፈልጋል አይደል ፊሊፒን ይጎርሳል ተመቹኝ መጨረሻ እና በጣም እንወዳቸው እናከብራቸው እንግዶቻችን ናቸው ምክንያቱም አብሮ ያለውን ሰው ስታከብረው ነው እና የሚያከብረው በጣም እንወዳቸው እናከብራቸው ደግሞ የእውነት በጣም አሪፍ ልጆች ናቸው እግዚአብሔር ይመስገን ከዛ በኋላ ደግሞ አንድ ሰርፕራይዝ አለን ዛሬ ሚስተር ጁማ ልደቱ ትላንት ነበር ማታ እኛ ደግሞ ያው ቤተክርስቲያን ማዳር ስለነበር በአንዳንድ ጉዳይ አላከበርንም ዛሬ ግን እዚህ ቤት ውስጥ አለቃችንን ሃፒ በርዝዴይ ልንልም ተዘጋጅተናል እሱን ደግሞ በኋላ ላይ እናያለን እኔ ምንሽ ማምዬ አንድ ጥያቄ ልጠይቅሽ ፈልጌ እሺ ገናን እንግዲህ ከሀገሩ ውጭ ለምን ያህል ጊዜ ያከበርሽ ማለት ነው ቤት ይዤ በራሴ ቤት ኦልሞስት 20 ዓመት አክብር ያለው የእውነት እኔ እንደው ስደት ነው ብዬ አላስበውም እግዚአብሔር ይመስገን እጅግ በጣም ደስ የሚል ጊዜ ነው ሰው ደግሞ እንኳን አደረሳችሁ ይለናል ቤታቸውን ጥለው መተው ማለት ነው እንኳን አደረሳችሁ ይሉናል እኛም እንጠብቃለን ከሌላ መቀረ ብለን እንቆጥራለን ለ20ኛ ዓመት በዚህ ክብር በዚህ ሁኔታ እድሜ ለቅዱስ አማኑኤል በዚህ ሁኔታ እያከበርን ያለነው ከኢትዮጵያ ባህል ሲመጣ የምታስታውሹ ነገር አለሽ ማሚዬ እንደ ኢትዮጵያ ሆኖ እዚህ ፈልገሽ የማታገኙ ነገር ወይ ምን አለ እንደው ቀራለኝ የምትዩ ነገር እኔ በቃ ኢትዮጵያ ባህል ሲመጣ ሁሉን ነገር ምንም ማጣው ነገር የለም ግን በተለይ ይሄ የዓመት በዓል ዋዜማ ጊዜ ድፎ ሲደፋ ጭሱ ሽታው ይሄ የገበያው ግርግሩ ዶሮ ስጋ ለመግዛት ያንን በጣም ነው የሚስማ አደርገው በጣም ሁሌ እዛ በሆን ብዬ ማስበው እሱ ነውና ያ ነው እንጂ እግዚአብሔር ይመስገን ምንም እግዚአብሔር ያሳጣኝ ነገር የለም ሌላው ደግሞ በቃ ከቤተሰብ ጋር ደግሞ ሲሆን ልዩ ነው እናትህን ከቤተሰብ ጋር ምናምን ሲሆን ዓመት በዓል ልዩ ነው እናት ብዙ ጊዜ እናቴን እያመጣን ነው እዚህ ባህል የምናከብረው እሷም ደግሞ እንደኛው እናት ስላላት በአሁኑ ስንላት አይ እናቴን ብላ እምቢ አለችን እንጂ የገጠመኝ የለም ማሚዬ የገና ገጠመኝ እዚህ ሀገር የገና ገጠመኝ የገና ገጠመኝ እንዴ በግ ልናርድ ተገዛና እዚህ ነው ከዛ ሊታረስ በጉ ሞቷል
በጉ ሞተዋል። ከዛ በቃ እንረዳውና ምን አድርገን ነው የምናርደው ተባለ። ከዛ ኧረ ድምፅ ትንፋሽ አለው ምናምን እየተባለ ይታያል፣ ግን ሞተዋል በጉ እና ሙቀት ነበረ ውጭ ላይ አድርገውት ማለት ነው። በሙቀት ሞተ። ከዛ ሌላ በግ ተገዛና ታረደ። ወስደን እዚህ በለድ ቆሻሻ እንትን መባያ ላይ ተጣለ። በጉ ተጣለ። ስንት ሸር ያለ የጣላችሁት ታስታውሻለሽ ማሚዬ? ወደ ይሸጣል ማሚዬ እዚህ ሀገር ነው አይሸጥም። ከምግብ የምትወጂው በዓል ሲመጣ የምትወጂው ምግብ ምንድን ነው? ዶሮ ወጥ። ዶሮ ወጥ። ዶሮ ወጥና ክትፎ ምናምን። ደግሞ ባለሙያ ነኝ። አንተ ሀቅ ነው። የመጨረሻ በተለይ የመስቀል ክትፎ ብቻ የሚበላበት ፕሮግራም አለሽ? ክትፎ ብቻ ነው ሰው መጥቶ የሚበላው? በጣም መስቀልን በጣም ድሮ ልጆች ሆነን ገጠር በ15 የአምብል ክትፎ ይባላል ወይ ደንጌሳ ይባላል እና አያታችን እናታችን ገጠር ይዛን ትሄዳለች እናት አባቷ ጋር ማለት ነው። ያንን እዛ አክብረን በ17 ደግሞ ኢትዮጵያ መተን ነው። ያ ነገር በጣም ጭንቅላቴ ውስጥ አለና እኔ ሲጀመር በዓል የምወድ ሰው ነኝ። በጣም የበዓል ነገር ምናምን ብዙ ዘመናዊነት አይመቸኝም እውነት ለመናገር የበዓል ነገርና እዚህ ሀገር እንግዲህ ኦልሞስት ለ10 ዓመት ያህል ማለት ነው መስቀልን መቼ ነው የዛ ቤት መስቀል ተብሎ ነው የሚጠበቀው። እንግዲህ እዚህ ቦታ ላይ ከነበሩት አምባሳደሮች በሙሉ ጀምሮ ቤታችን መጥተው አብረውን ትንሿን ኢትዮጵያን ነው ለማሳየት የምንሞክረውና ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይባል የለም እና እኛም ልዩ የሆነ የመስቀል ፕሮግራም አለን። በጣም ብሶ እንደውም ግማሹ ምን አለ ብትጠሪኝ ሲያገኙኝ ማለት ነው ምን አለ እንደው ብትጠሪኝ ምናምን ይሉኛል። ያው እንግዲህ በዚህ አጋጣሚ ከዚህ በኋላ መስቀልን ሳከብር ሁላችሁንም ጠርቻችኋለሁ። ሁላችሁም ነው። ምክንያቱም ማንን ጠርቼ መምጣት የፈለገ ሰው ቤቱ ክፍት ነው። ምክንያቱም አሁን ከምግብ ከመጠጡ አይደለም እያቀሙ ሁሉም ሰው እግዚአብሔር ይመስገን የራሱ የሆነ ኑሮ ያለው ሰው ነው። ግን ሰውን እዚህ ቤት የሚሰበስበው ፍቅርና ፍቅር ብቻ ነው። በጣም ነው የምንወዳቸው። በተለይ የካታር ሕዝብ በእውነት አክባሪ፣ ወዳጄ፣ አፍቃሪ መንገድ ላይ ሲያገኙኝ የሚሰጡኝ ነገር የሚሉኝ ነገር ድንገት እንኳን በአጋጣሚ ሱቅ ሲያገኙኝ ምናምንና አይዶ ነው እና እግዚአብሔር ያክብረልኝ ነው የምለው። ከልብስ ምንድን ነው የምትወጂው? አገር ልብስ። አገር ልብስ እኔ በአገር ልብስ የትም ቦታ ብጠራ አገር ልብስ ነው። በቁጥር እንኳን አላውቃቸውም እውነት ለመናገር። በጣም ብዙ አገር ልብስ ነው ያለኝ። በጣም አገር ልብስ ለባሽ ነኝ። እኔም እንደው በቃ ሙሉ ሰው ሆኜ የሚሰማኝ ለራሴ እንዲህ ደርበብ ብዬ ለማለት በዚህ አጋጣሚ እያንዳንዱ ልብሶቼን እንደዚህ በየጊዜው የሚያስውበኝ የሚያለብሰኝ ዲዛይነር አለኝ። ሽፈራው ይባላል። ውብ ዲዛይን የሚገኘው መርካቶ አዳራሽና ሀገር ውስጥ ገቢ ፊት ለፊት ነው። ሁል ጊዜ ልብሶችን ለራስሽ ታቂበታለሽ ከማን ነው የምትገዢ የምትሉኝ ሰዎች ውብ ዲዛይን እየሄዳችሁ ግዙ። በተለይ በኔ በኩል ከሄዱ ደግሞ ስፔሻል ዲስካውንት አለውና እኔን ብትል ይኸው እንደዚህ ነይ ሰኒ ነይ ይኸው ቤተሰቦቼን ደግሞ እንደዚህ ያሳመረልኝ ውብ ዲዛይን ነው። እዩት እስኪ አያምር? በጣም ነው የሚያምር። ነቤቴን እስኪ ተመልከት። እንደዚህ ፏ የሚያደርገን እሱ ነውና ለጥምቀት ያለውን ልብስ ይበጣጣስ ይላሉ። ስለዚህ ከዛ ዘዙ ለማለት ነው። እግዚአብሔር በሚያውቀው ማለት ነው። ፎቶ እየተነሳችሁ ድንገት ነው የገባውብሽ። ምንድነው ማሚዬ ላመስግንሽ ብዬ ነው በእውነት ማለት ነው። የገና ስጦታ ምስጋና ከሱ በላይ ምን አለ? አንድ አመት ሊሞላኝ ነውና እኔ እዚህ ቤት ማለት አንድ ቀን ፈገግታችሁ እንኳን ሳይለየኝ ሁልጊዜ አመቱን ሙሉ 365 ቀን እንግዳ እንደሆንኩ አለው። ባለቤትሽን የተወደደውን በጣም ምን ወደውን አባታችን ቅዱስ ያሬድንም በጣም አመሰግናለሁ። መላ ቤተሰቦችሽን የእናንተ ፍቅር እኔ ከአቅሜ በላይ ነው የሆነብኝ። በቃ ሁሌ ፍቅር እንደሰጣችሁኝ እንክብካቤ እንደሰጣችሁኝ ነው ያለሁትና ሰው ናፈቀኝ ብዬ እንዳላዝን እንዳይከፋኝ እስከ መሆን ድረስ ነው እዚህ ያለው ፍቅር። በወንድሞቼ በእነ ሊቀ ዲያቆናት ያለው ፍቅር፣ በወንድሜ ፋሻ በእናንተ ቤተሰቦች ያገኙት ያለው ፍቅር ከፊቱ ይባላል። ነፃነቱ ከአንቺ ጋር ያለን ነፃነት የምንጫወተው ምናምን ነገር ራሱ እንደ እናት እንደ ልጅ በጣም የሚገርም
ነውና ማሚዬ እወድሻለሁ በጣም እሺ አከብርሻለሁ የገና ስጦታ አመሰግናለሁ እኔም በጣም አመሰግናለሁ እውነቴን ነው የምነግርህ ሁል ጊዜ የምለው ነገር ነው እኔ እዚህ ሀገር መጥቼ ሰርቼ ካገኘሁት ገንዘብ ይሁን ምን ይሁን በላይ ወርቅ ሰዎችን መጥቼ ከባለቤቴ በጀመር ማለት ነው ወርቅ የሆነ አባት ባል ወንድም እግዚአብሔር ስለሰጠኝ እግዚአብሔርን ስለሱ አመሰግናለሁ ስለ እህቶቼ ስለ ወንድሞቼ እግዚአብሔርን አመስግን ስለ እህቴ ባል ስለ ወንድሜ ሚስት ደግሞ ይሄን የመሰለ ወርቅ ሰው ሊቁን እናዞራለን አይቀርለትም እሱን የመሰለ ደግሞ ወንድም በእውነት ደነፋሲል አንተን መምህርን አቡሽን ሁሉ እዚህ ቤት የሚመጣ እነ ዩኤል ማንን ጠርቼ ማንን ልተውና እነ ጉልላት እነ ሚኪን ብትወስዳቸው እንደ እናት እንደ አባት አይተውን ታዘውን አክብረውን ይሄ በምን ይገኛል የት ታገኘዋለህ አይለየን አሜን እግዚአብሔር ያኖራችሁ የልቦናችንን መሻት እግዚአብሔር ይፈጽምልን እንዲሁ ደግሞ እዚህ እንደተሰበሰብን በሰማዩ ኢየሩሳሌም እግዚአብሔር ይሰብስበን ለማለት ነው አመሰግናለሁ የገና መልእክት አለሽ ለኢትዮጵያ ማሚዬ በመላው ዓለም የምትገኙ ኢትዮጵያውያን ትውልደ ኢትዮጵያውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ የጤና የደስታ የሰላም የፍቅር እንዲሆንልና አገራችንን ኢትዮጵያን ጽኑ ሰላም እንዲያደርግልን መልካም ምኞቴ ነው መልካም በዓል ተመልካቾቻችን በጣም እዚህ ጋር እንግዲህ እንደምታዩት እንዲህ ስንለው ማን እናገኛለን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰ ግን እኔ ጋር ማይክ ስለሌለ ድምጽ ይገባሉ ለጥያቄ እኔ አወልቃለሁ እኔን አወልቃለሁ እኔ ጨርሻለሁ ለምን እኔ ነኝ የጨረስኩት ተመልካቾቼ በጣም ይቅርታ እዚህ ጋር ድምጽ ጠፍቶብኝ ነው ምንድነው እያልኳችሁ የነበረው ይህንን ቪዲዮ ለእናቴ ነው እየሰራ ያለሁት ምክንያቱም እናትን የእናት አንጀትን ታቆታላችሁ አይደለ የእናት የትም ብትሆኑ እናንተ ቢመቻችሁም ቢደላችሁም ጥሩ ላይ ብትሆኑም ከሀገር ከወጣችሁና ካይኗ ከራቃችሁ ሁሉ ጊዜ ትጨነቃለች እንዴት ሆነህ ነው እንደው የት ነው ያለኸው እንደው እንዴት ነው ያረፍከው ትላለችና እሱን ለማሳየት ነው እያልኳችሁ ነው አድርገን እያሳለፈን እንገኛለን ደግሞ ሁሉ ጊዜ በዓል እንዲመስለን የሆነበት ዋነኛው ምክንያት እናት ተመኩልን እግዚአብሔር ስለሰጠን በደስታችንም በሐዘናችንም በችግራችንም ሁሉ ቀድማ የምትገኝልና እናታችን ነችና ልደት በለው አዲስ ዓመት በለው ጥምቀት በለው ፋሲካ በለው ደስ ብሎ መጥቶ የምናሳልፍበት ቤት ነውና እንደው አንተ አጋጣሚውን ቀድማ አግኝተህ የገና ስጦታ ምስጋና አድርጋ አቅርበሃል ከምስጋና በላይ እንደው ምን አለ ብዬ ሳስብ ራሱ በእውነት ቃላት አጥቻለሁ እንግዲህ በሰፊ ነው የምናመሰግን አቀደሙ ይመጣል እና ለኔ ሁሌም አንተ ዛሬ ነው ላንተ ገና ይሆን ለኔ ግን ሁሌ ገና ነው ዝም ለየውሽ ማለት ነው የተወደዳችሁ ተመልካቾቼ እዚህ ላይ እንግዲህ ድምጽ ተቋርጦብኝ ነበር በመሃል ማይክ እየተንቀሳቀሰ የጠፋብኝ ስለነበር ነው ይቅርታ ጠይቃችኋለሁ እዚህ ጋር ደግሞ እጅግ የምወደውን በኳታር ያገኘሁትን አንዱ የሆነውን ወንድሜን ሊቀ ዲያቆናት ጎርፍ ስጦታውን በእጅጉ ያመሰግንኩት ነው እናንተ ማመስግኑልኝ እጅም ግምወደው መልካም ስደት ተቻችሎ ነው ስደት ተዋዶ ነው ተከባብሮ ነው ከምንም በላይ ደግሞ በትምህርት ቤት ከተማርነው ይልቅ በስደት የተማርነው ህይወት ያስተማረን በራሱ በጣም ትልቅ ነውና ራሳችንን በየጊዜው እያየን እየመረመርን የተሻሉ ሰዎች መሆን ይተበቅብናል እና አንተም ምንም ተደጋግፈን ነው ይሄንን በረሃ ይሄንን ሁኔታ ማለፍ የምንችለውና ከዛ ግባብ እንደሆነ እንድትይዝልኝ ይፈልጋለሁ በዚህ አጋጣሚ የአማን ሰው ቲዩብ ተከታታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ እናቴም መኩልነ ከውድ ባለቤትሽ ከቅዱስ ያሬድ ጋርና ከመላው ቤተሰቦችሽ ጋር እንኳን አደረሰሽ ማለት እወዳለሁ አጋጣሚ እናቴም ደግሞ ዛሬ እዚህ ኳታር መጣ ከኔ ጋር ነው ዛሬ በዓል ያሳለፈችው ከኛ ጋር ነው በዓል ያሳለፈችው ስሜቱ ልዩ ነውና እናቴን ስታይ እናትህ እንዳስታወስክ ስትነግረኝ ነበረ ስለዚህ እናቶቻችንን በአጠቃላይ በተለይ የኢትዮጵያን እናቶች ድሆቹን ምስኪኖቹን በእውነት እግዚአብሔር ያሰበልን እንላለው እግዚአብሔር ያክብርልኝ አማኑኤል
የተወዳጅ ተመልካቾቼ እንግዲህ እንደምታዩት በአጠቃላይ ፕሮግራም ይሄንን ይመስል ነበረ። ያለቃቸውን ልደት እንግዲህ አክብረን እንኳን ደስ ያለ ብለን ፕሮግራማችን ጨረስን ማለት ነው። በመላው ዓለም የምትገኙ ሁልጊዜ የምትደግፉኝ የምታበረታቱኝ የምወዳችሁ የማከብራችሁ ተመልካቾቼ ለሁላችሁም መልካም የገና በዓል እንዲሆንላችሁ እመኛለሁ። የተወደዳችሁ ቤተሰቦቼ፣ እናቴ፣ ወንድሞቼ፣ እህቶቼ በሙሉ በአገር ቤት ያላችሁ ወዳችኋለሁ። እንግዲህ እግዚአብሔር አምላክ በሰላም ደግሞ እንግዲህ በድጋሚ በአካል በገናን ከእናንተ ጋር ለማክበር እግዚአብሔር ይርዳኝ ብዬ እጸልያለሁ። እናንተም ጸልዩልኝ። ባላችሁበት ሁላችሁንም የሰላም ጊዜ ይሁንላችሁ። ቻው 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 ቻው።